አሰላሙ ጊዜያዊ አለይኩም ነው። ወራህመቱላሂ ነገር ግን ያ ወበረካቱ። የትንሣኤ ቀን የአሚራ ዩቱብ ይቺ ሶላት ተከታታዮች የምትሰግዷት የዘላለማዊ ህይወት ዩቱብን የሆነውን ገነት ሰብስክራይብ አድርጉኝ፣ ታወርሳችኋለች። ይህ ነው። አበረታቱኝ። እሺ ይሄ ዲያቆን ኮሜንት ላይ ምን ይላል? ፈስካመለጠህ ግን ፈስካመለጠሽ ጀነት አትገቢም አለቀልሽ አለ። ሀታ ዲያቆኖቻቸው በዚህ ደረጃ ከሆኑ ከታች ያሉት እንዴት ነው የምጠብቋቸው? ና ግባ ልኬልሃለሁ፣ ያው ወላሂ ልኬልሃለሁ። እንደሱ የሚል በቁርአንም ሆነ በሐዲስ ላይ ካሳየኸኝ እኔ ዛሬ ቲክቶክ አቆማለሁ። ፈስከፈሳህ ጀነት አትገባም የሚል ካለ እንዲህ ብለው ይነግሯቸዋል። ሀታ ዲያቆኖቻቸው በዚህ ደረጃ ናቸው። ከታች ያለው እንዴት ሊሆን ነው? አስቡት ያ ጀማ። ስለ ኢስላም እንዲህ እያሉ ነው የሚጭኗቸው። ናግባ ልኬልሃለሁ፣ ናግባ يلا تعال ادخل معي واتكلم. انا عارف انكم ما تقدرون تتكلمون قدام. يلا ጥያቄ ያለው ሲቀጥል። እሺ ሁለተኛ ጥያቄ ውጭ ላይ ማለት ነው። አሁን ይሄ ቆሻሻ ማጠራቀሚያ ያለ አይደል? እሱ ፊት ለፊት ላይ መስገድ እንዴት ይቻላል? እንዴት ይታያል? እሺ ማለት የሆነ የተዘጋ ነው ግን ፊት ለፊቱ ማለት ነው። ስጁድ እስከምትወርድበት ቦታ ድረስ ያለው ለሶላት ብቁ የሆነ ጠሃራ ቦታ እስከሆነ ድረስ ችግር የለውም። ግን ያ ነገር እናንተ በሚሸታችሁ ጊዜ ያ ቆሻሻ ቦታ አዛ ያደርጋችኋል። ስለዚህ የዛኔ እርሶን ስታስቡና ስታሰላስሉ የሶላታቸውን ትኩረታቸውን ይሰርቃችኋል እና ከእንዲህ አይነት ቦታዎች ራቅ ብላችሁ ስገዱ። ከእንዲህ አይነት ቦታዎች ርቃችሁ ስገዱ። የሱቢ ሰላቱም ግን አርፍጄ ብና አሁን ለምሳሌ 9 ሰዓት ላይ እነሳም የዛን ሰዓት ሱና አለው። በተነሳችሁበት ሰዓት ሱናን መስገድ ትችላላችሁ። ችግር የለም። ከፊት ነው አይደል? ከሱብሒ በፊት ነው። እሺ ጀዛኩም ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ አለ ሊጨርስ። እሺ እኔ አሁን ቤተሰብ ምናምን ነገር ማለት ለምን እንደሆነ አልደውልላቸውም ምናምን ነገር እና እነሱ ነው ግዴታ ደውለው የሚያወሩኝ እና ከማንኛውም ሰው ጋር እኔ ሰው በቃ በጣም የሚያስጠላኝና አልደዋወልም። ሰው ቤተሰቦች አሁን ሀቅ ይኖርብኛል እኔ ያለመደወሌ። ለምን አትደውይላቸው? ቁኝም ቤተሰቦች ከሆናቸው ቤተሰቦች ናቸው ማለት ለምን እንደሆነ አላውቅም። ያኔ ሰው ጋር ምናምን ጋር ብዙ ጊዜ አልገናኝም፣ አላወራም፣ ደስ አይለኝም። ሰው ሲደውል ዲዛቶ ስልኬን ሳይለንት አደርጋለሁ። ቤተሰቦቻቸውማ ጋር እንትን በሉ፣ ውዴታቸውን ቀጥሉ። ያጋጥማል አንዳንድ ሰው ላይ፣ እኔም ላይ አለ እንደ ነገር። ወደ ዱባይ በነበሩት ጊዜ እደውላለሁ በየጊዜው ቢያንስ በየ6 ወሩ ምናምን አካባቢ እደውላለሁ። ሰላምላቸው ከዛም በፊት እደውላለሁ። ከስቀል ነው ግን አንዳንድ ሰው ላይ አለ እንዲህ አይነት ነገር። አብሬ ሲሆን እጨዋታለሁኝ፣ አብሬያቸው ያሳልፋለሁ ምናምን። ከሄድክ በኋላ ደግሞ ሊያጋጥም ይችላል። ግን ያ ማለት እንዳትተዋቸው፣ እንዳታኮርፉ፣ ምን እንዳትሉ፣ እንዳትዘጉ፣ ምን እንዳትሉ ኖ እንትን አልተኮረፍኳቸውም። በጣም ደስ ይለኛል። ወጥቷል ግን ለምን እንደሆነ ቤተሰብ ደውሎ ስልክ ሲደውል ምናምን ነገር ደስ አይለኝም። ለማውራት ምናምን ደስተኛ አይደለሁም። ቤተሰቦች በጣም አሪፍ ናቸው። ደስ አይለኝም ጥሩ አይደለም። ደስ አይለኝም ሳይሆን በተደወለ ቁጥር አውሪያቸው፣ ችግር የለውም። አንቺን ደውይላቸው፣ አናግሪያቸው። እኔ ግን የምላችሁ ምን መሰላችሁ? ከቤተሰብ ጋር መጣላት የሚለውን ነገር መኮራረፍ፣ በዚያ መልኩ እንዳይሆን ለብዙ ጊዜ ሳትደዋወይ የቀረሽው ለማለት ነው። እንደዚያ መሆን የለበትም። በተለይ እናት አባቶቻቸውን አደራ የሆነ ቃል አምልጧቸው ቢናገሯችሁ እሷ ለእኔ እንዲህ ነች ብላችሁ አባቴ ለእኔ እንዲህ ነው እንዳትሉ። ዑዝር እንሰጣጥ። ሰዎች በእናንተ ላይ የሆነ ቃል ሳያውቁ ሊናገሩ ይችላሉ። እናቴ እኮ አትወደኝም፣ አባቴ አይወደኝም፣ አባቴ ይሄን ነገር እንትን አትበሉት። አትያዙባቸው። ብዙዎቻቸው የገጠር ሰዎች ናቸው። ወላጆቻችን የሚናገሯቸውን ቃላቶች ላይመርጡ ይችላሉ። የዛኔ ይህን ተናግረዋል ብላችሁ
ቂም እንዳትይዙባቸው፣ እንዳታኮርፏቸው፣ እንዳትዘጓቸው ያ ነው እና እስካልተኮራረፋቸው ድረስ ትንሽ ሰውየው ራቅ ብሎ አድርጎ ጊዜያቶችን ስለደወለ እንትን ስላለ ይሄ ዘግቷቸዋል፣ አኮርፏቸዋል፣ ተጣልቷቸዋል የሚለውን የሚያስይዝ ነገር አይደለም። ይህን ይመስላል። ቀጥሉ ልጆች። ቅድም አንዴ ካቁም ከዚህ ቀጠል ኦርደር መስጠት እንዴት ይታያል? ምክንያቱም ኦርደር አላቸው የላቸውም። አንዳንዶች ደግሞ ምን ደግሞ ከሌላ ጥያቄ ደግሞ እንትን ረሱል ሰለላሁ ዐለይሂ ወሰለም ቀቢላን ተርፋችሁ የሰገደ ስታዩ ሙስሊም በሉ ብለዋል። አሁን ላይ እንዳለ ብናያቸው ኖርማሊ ለጀላብያ ምናምን ለብሰው ሲሰግዱ ምናምን እናያቸዋለን እና እነሱን አሰላሙ አለይኩም ማለት እንዴት ይታያል? ምክንያቱም እንትን ናቸው አይቻልም ብለው ነው የሚከራከሩ። ለምሳሌ የነሳራን ስጋ መብላት አይቻልም ብለው ይጠቅሱልና አይታል ያለውን ይሄ ከራበህ ሲርብህ ነው የሚቻል፣ ካራበህ አይቻልም በቃ በጣም ርቦ ግዴታ ከሆነ ብለው ማለት የሚቻል ብለው የሚሉ ማለት እና እነዛ ሁክማቸው ምንድን ይታያል? ምክንያቱም የአላህን ቃል መሻር ነው። አላህ ደግሞ እያለ ነው ቁርአን ላይ ይቻላል ስላለና የነዛን አሁን ለምሳሌ ሰላም አለይኩም ማለት እንዲቻል ይታያል እና ዑድር ብጂያል እሺ አንደምሽ لا عذر بعد إقامة الحجة حجة كقومنا كتبرر بهلا كتجلس بهلا عذر ميبان قريلا. أما العذر بالجهر ثابت في الكتاب والسنة لمن لم تبلغ الحجة. حجة ما سرجع للرسالة والسوج كان عذر بالقرآن بحديث يصدقنا للناس، والدليل على ذلك قوله سبحانه وتعالى قل أي شيء أكبر شهادة قل الله شهيد بيني وبينكم وأوحي إلي هذا القرآن لأنذركم به ومن بلغ. ይህ ቁርአን ወደ እኔ ተወረደ ለእናንተ ላስፈራራችሁ ላስጠነቅቃችሁ ዘንድ ከክህደታችሁ ልክ እንዲሁ ደግሞ የደረሳቸውንም ሰዎች ይሄ ቁርአን ይላል። فمن لم تبلغه الحجة فليس له አንዴ حجة አፎንና ስትነግረኝ አያውን አብረ እየጠቀስክልኝ ደስ ይለኛል። ለእንትን ለመውጣት እንዲያመች يتكسك وأنم قل أي شيء أكبر شهادة قل الله شهيد بيني وبينكم وأوحي إلي هذا القرآن لأنذركم به ومن بلغ أئنكم لتشهدون أن مع الله آلهة أخرى قل لا أشهد يالينا قرأ سورة الأنعام لا يكينا عندنا ولتنيا وما كنا معذبين حتى نبعث رسولا إلى الله أني ملكتنيان وإنم نبي سالك يبقى عيد الله من مالت حجة يدرسات زند نبي وإنم ينبينا وقت هذا السو የደረሰው ሰው መሆን አለበት። ካልሆነ እነዚያ ሰዎች ለቅጣት ራሱ አይደረግም አይደለም ለኩፍር ማለት ነው። ሁለተኛ ነው። ሌላኛው አላህ ስብሐነሁ ወተዓላ የተናገረው በሱረቱ ኒሳ ላይ ረሱላን ሙበሽሪን ወመንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። ነቢያቶች አስፈራሪዎችና አብሳሪዎች ተደርገው ተልከዋል። ሰዎች የትንሣኤ ቀን በአላህ ላይ መረጃ እንዳይኖራቸው ዘንድ እያለ ይናገራል። ስለዚህ ካልደረሳቸው ቁርአንና ሐዲስ ማስረጃ አላቸው። የትንሣኤ ቀን ሑጃ አልመጣልንም ማስረጃ አልመጣልንም ብለው መሟገት ሐቅ አላቸው ማለት ነው። ከነዚህ ሁሉ የምንረዳው ኢቃመቱል ሑጃ ግዴታ እንደሆነ ነው ባልደረሳቸው ሰዎች ላይ። ከደረሳቸው በኋላ ግን ሑጃ የሚባል ነገር የለም። ከተረዱ ከደረሳቸው በኋላ ላ ዑዝረ በዕደ ኢቃመቲል ሑጃ ይሄ ነው። እሺ ከጨረሳችሁ እንቀጥል። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። አንድ ጥያቄ ነበረ። እሺ ሰሞኑን ሚዲያ ላይ ስንሰማ አጭር ሰውና ጥቁር ሰው ጀነት አይገባም ይባላል። እንዴት ይታያል እሱ? ስሜት አድርገው። እሺ በቁርአን እና በሐዲስ ላይ አንድ የምታደርጉት በቁርአን እና በሐዲስ ላይ አጭር ሰውና ጥቁር ሰው ጀነት አይገባም የጀሃነም ነው የሚል አለ ወይ? ላ የለም። ይሄን የሚል ሰው ካለ እዚህ ከፊቴ ይምጣ እስኪ። ምን ይሻላል ፈጣሪ? ከዚህ በፊት በዚህ ጉዳይ ተናግሬያለሁ። እኛ ሁለታ ልድገማዎች። ሰው ጀነት እና ጀሃነም የሚገባው በእምነቱና በስራው ነው። አማኝ ሆኖ መልካምን የሰራ ጀነት ይገባል። አላህን ክዶ ኃጢአትን የሰራ ወደ ጀሃነም ይገባል። ይህ ነው። እንደ ክርስትና ነው ይሄ ነገር ያለ። እንደ ክርስትና አጭር ሰዎች እርኩስ ናቸው ያረክሳሉ ይላል እግዚአብሔር። ቤተ መቅደስ እንዳይቀርቡ ብሎ ተናግሯል።
በእስልምና ግን እንደዛ ብሎ ሂሳብ የለም። አላህ በቁርአን ላይ ሲናገር እነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ። እነዚያ አምነው መልካምን የሰሩ ለእነርሱ የገነት ጸጋ አላቸው አለ። ስለዚህ እምነትና ስራ ነው ሰውን ወደ ጀነት የሚያስገባው። ወደ ጀሃነም የሚገባውን ሰው እንዲሁም በእምነቱና በስራው ነው። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር አለ። እነዚያ ክደው ወለዚነ ከፈሩ አለ እነዚያ የካዱ ወከዘቡ ቢአያቲና አናቅጾች ቁርአንን የካደ ያስተባበለ ሰው ኡላኢከ አስሓቡ ናር እነዚህ የእሳት ሰዎች ናቸው ብሎ አላህ ተናግሯል። ስለዚህ ሰው ወደ ጀነት የሚገባው በእምነቱና በስራ ነው። ወደ ጀሃነም የሚገባውም ልክ እንዲሁ በእምነቱና ማነው በክህደቱና በኃጢአቱ ነው። ይሄን ይመስላል ናቸው። ሌላው ሰዎች ወደ ጀነት ሲገቡ እንዴት ነው ወደሚለው ስንመጣ ጊዜ ሰዎች ወደ ጀነት ሲገቡ ጊዜ ተክለ ሰውነታቸው 30 ሜትር ሆኖ ይገባሉ ነው የሚለው ሐዲስ እንጂ አጭር ሰው ጀነት አይገባም አይደለም የሚለው፣ ወይንም ረጅሞች ናቸው ጀነት የሚገቡት አይደለም የሚለው ገብታችኋል። ሰው ግን ወደ ጀነት ሲገባ በምን ተክለ ሰውነት እንደሚገባ ኢስላም ይናገራል። ይሄ ክርስትና ላይ ያለው ወፍ የለም። ይሄ እውቀት ኢስላም ላይ ብቻ ነው ያለው። ሰው ወደ ጀነት ሲገባ እንዴት ነው የምገባው ብዬ መጠየቅ እችላለሁ። ይህን ጥያቄ ግን ኢስላም ላይ ብቻ ነው መልሱን የምታገኙት። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ የድኹሉ አህለል ጀነት ልጀና ዐላ ጡል አቢሂም አደም 60 ዚራዐን አሉ። የገነት ሰዎች ወደ ገነት ሲገቡ በአባታቸው በአዳም ቁመት ሆነው ይገባሉ። ያም 30 ሜትር ወይንም 60 ክንድ ብለው ተናገሩ። አያችሁ አይደለ? ይሄ ነው። ስለዚህ ሰዎች በዚያ ሁኔታ ይገባሉ የሚል ነው እንጂ ያለው አጭሮች ጀነት አይገቡም የሚል የለም። ልክ እንዲሁ ሰዎች ጀነት ሲገቡ የፊታቸው ውበት እንዴት ይሆናል የሚለውንም ኢስላም ይናገራል። ይሄ መጽሐፍ ቅዱስ ላይ ያለው ወይ ላወፍ የለም። ይህን የሚያስተምረው አሁንም ኢስላም ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህም ስለ ተክለ ሰውነታችን ስለ ውበታችን ሲናገሩ ምን አሉ? አወል ዙምረትን ተድኹሉ ልጀና ዐላ ሱረት ልቀመር ለይለት ልበድር አሉ። መጀመሪያ ጀነት የሚገቡት ሰዎች ልክ እንደ ጨረቃ የሚያበሩ የፈኩ ሆነው ይገባሉ። አወል ዙምራ ተድኹሉ ልጀና የመጀመሪያዋ ገነት የምትገባዋ ጭፍራ አሉ ዐላ ሱረት ልቀመር ለይለት ልበድር ልክ እንደ በድር ሌሊት የጨረቃ የፈኩ የተዋቡ ሆነው ይገባሉ ብለው ተናገሩ። ያን ፊታቸው እንደሚያበራ ተናግረዋል። ውጁህ የውመኢዚን ናዚራ ይላል አላህ ኢላ ረቢሃ ናዚራ ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸውም ወደ አላህ ይመለከታሉ አለ። የጀነት ሰዎች የማብራታቸውን የፊታቸውን ውበት መጠን ሲገለጽ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት አሁንም ምን አሉ? ለው አነ ሑረል ዐይን ኢጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። አንድ የጀነት ሰው ከሑረል ዐይኖች ሆነ ከማን ነው? አንድ የጀነት ሰው ከሰማይ ወደ ምድር ብቅ ቢል በፊቱ ልብ በሉት በፊቱ ብቅ ቢል አንድ የጀነት ሰው ከሰማይ ወደ ምድር የዚህን ዓለም ጽልመት ወይንም ጨለማ በፊቱ ውበት ባበራው ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፀሐይ ነች ፊቱ ብቻ ምን አይነት ውበት ነው ያ ጀማ? ያለው ሰው ወደ ገነት እንዴት እንደሚገባ በምን ሁኔታ እንደሚገባ ወፍ የለም በፍጹም። ዝም ብሎ ገነት ይገባል የሚል ተስፋ ብቻ ነው ያለው። እንዴት ነው አገባባቸው? ሁኔታቸው እንዴት ይሆናል? በምን ቅርጽ ይገባል? ሙሉ እንትን የምታገኘው ኢስላም ላይ ነው። ሙሉ መረጃ የምታገኘው ያ ነው። ይህን ይመስላል። እና አጭር ሰው ጥቁር ሰው ምናምን ብሎ ነቢያችን ሰለላሁ ዐለይሂ ወሰለም የለዩበት ቦታ የለም። ማንኛውም እንዳውም ጥቁር ሰው ወደ ገነት እንደሚገባ ቃል በቃል ጥቁር ሆኖ ወደ ገነት ነው ያሉት። ነፋለ ቢላልን መውሰድ ትችላላችሁ። ቢላል የገነት ነው። ሙሳ ዐለይሂ ሰላም ጥቁር ነው፣ ወደ ጸይም የሄደ ነው። ከነቢያቶች መካከል ሁሉ ነጭ ብቻ ሳይሆን ጥቁርም አለ። ሙሳ ረአይቱሁ ፈሁወ አስመር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙሳ ጸይም ነው ብለው ተናግረዋል ቃል በቃል። ጸይም ሰው ወደ ጥቁር የሄደ ሰው ነቢይ ሁሉ አድርጓል አላህ ሱብሓነሁ ወተዓላ። አላህ በከለር እና በእንትን የሚያይ አይደለም፣ በተክለ ሰውነት በቁመት አይደለም ሰዎችን የሚመጽ ነው። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አለው? ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ቅርጻችሁና ወደ ተክለ ሰውነታችሁ አይደለም የሚመለከተው አሉ እናንተን ለመመሰል፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው አሉ። ያሰላም ልብህንና ህሊናህንና የምትሰራውን ስራ እንጂ አላህ የሚያየው ተክለ ሰውነትህን አይደለም። ተክለ ሰውነት የሚታየው የቱ ጋር ነው ከተባለ ክርስትና ላይ ነው። እሱን ላሳያችሁ። አጭር ሰዎች ምናምን ድንቅ ሰዎች ምናምን እሱን ላሳያችሁ። እግዚአብሔር አጫጭር ሰዎች ምን እንዳላቸው ነው ተመልከቱ። መጽሐፍ ቅዱስ ላይ
ያው ልገባ ነው። ሊከፈት ነው መጽሐፍ ቅዱስ ሊከፈት ነው መጽሐፍ ቅዱስ። ጉድ ተመልከቱ። እግዚአብሔር ምን እንዳለ ስለ አጫጭር ሰዎች እዚህ ጋር ነው። እግዚአብሔር ሙሴን እንዲህ ብሎ ተናገረ አለ። ተናጋሪው ማን ነው? እግዚአብሔር። ተመልከቱ። ስለ አሮን ማን ነው? ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ምንድነው ነውር ያለበት እያለ እግዚአብሔር እነዚህን ያገለላቸው? እውር አለ። ተመልከቱ። እኛ ግን ከመዋዚኖች የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዛን አድራጊ እውር እንደሆን ታውቃላችሁ? ማየት የተሳነው አርቁት አላለም አላህ። እንዳውም የቤተ መቅደስ የመስጅዱ ዋና ኃላፊ ተደርጎ የተሾመው ሙአዚኑ እውር እንደሆነ አሳያችኋለሁ በሐዲስ። እውር የሆነን ሰው አለ እግዚአብሔር፣ ወይንም አንካሳ አለ እግዚአብሔር፣ ወይንም አፍንጫ ደፍጣጣ አለ፣ ወይንም ትርፍ አካል ያለው አለ፣ ወይንም እግረ ሰባራ አለ፣ ወይንም እጅ ሰባራ፣ ወይንም ጎባጣ፣ ወይንም ድንክ፣ አጭሮች ማለት ነው። አጭሮች እርኩስ ናቸው፣ እርኩሶች ናቸው ይላል እግዚአብሔር። መጨረሻ ላይ ጉርታ ያላቸው አጭር አድርጎ ራሱ ፈጥሮ እንደገና መልሶ እርኩሶች ናቸው እነዚህ ቤተ መቅደሴ እንዳይቀርቡ ይላል። እንግዲህ አጫጭር ክርስቲያኖች ካላችሁ ይህን እራቁ፣ ገለል በሉ ከዚህ። ወይንም ጎባጣ አለ እግዚአብሔር፣ ወይንም ድንክ አለ አጭር፣ ወይንም አይነ መጭማጫ አሉ። አሁን ቻይናዎች ይህን አይተው እንዴት ክርስቲያን ይሆናሉ? ቻይናዎች አይተው ይህን እንዴት ይህን ክርስቲያን እርኩስ ነው ይሄ አይነ መጭማጫ እያለ ነው እግዚአብሔር። ወይንም እከካም አለ እግዚአብሔር፣ ወይንም ቋቁቻም አለ፣ ወይንም ጃንደረባ፣ ነውረኛ ነው ይሄ ሁሉ አለ። ነውረኛ ሁሉ አይቅረብ። ያው ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። አሁን ጥያቄው በዚህ ነውር ላይ ራሳቸው ራሱ አይደል የፈጠራቸው ነው። ከራሳቸው አምጥተውት ቢሆን ይሄን ነውር እሺ ችግር የለውም። ነገር ግን ራሱ አጭር አድርጎ ፈጥሮ ነውረኞች ናቸው ይላቸዋል እግዚአብሔር። ተመልከቱ፣ አያችሁ፣ ነውረኛ ነው አለ መጨረሻ ላይ። ይህ ነውረኛ ነው፣ በቃ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። አሁን ደግሞ እርኩሶች ሌላቸው ነው። ተመልከት፣ የቅዱስና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ፣ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ። ያሰላ መቅደሶችን ያረክሳሉ እነዚህ አለ፣ ነውረኛ ናቸው እነዚህ አለ። ለምን? አጭሮችን ማለት ነው። አጭሮች የተወቀሳቸው እዚህ ጋር ነው እንጂ በቁርአን ላይ አይደለም። አጭር ስለሆንክ ረጅም ስለሆንክ አላህ ስብሐነ ወተዓላ በዚህ አይመዝንህም። አብሽር እንዳፈረ አብዱላህ ብኑ አባስ አብዱላህ ብኑ መስዑድ ሰሐባው ቀጫጫ ነበረች ሰውነቱ። ከዕለታት አንድ ቀን ኃይለኛ አውሎ ንፋስ መጣና በሰሃቦች መካከል ቆሞ ሳለ ወዘወዘው ንፋስ። እንዲሁ ምን አደረገው? ሰሃቦች ሁላቸውም ከት ብለው ሳቁበት። ነቢያችን ሰለላሁ ዐለይሂ ወሰለም ግን አልሳቁም፣ እንዳውም ገሰጿቸው። ንፋስ ስላንደቃደቀው ሰውነቱን ደቃቃ ስለሆነ ሳቃችሁበት አይደል አሏቸው። ነገር ግን የዚህ ሰው እግር ነገ የትንሣኤ ቀን እንዳው ቢመዘን ይህን የምታዩትን የኡሁድን ተራራ ይበልጥ ይመዝናል አሉለት። ያሰላም ከጎናቸው ይቆሙ ነበር ተክለ ሰውነታቸው የተጎዱ ሰዎች። አጽናኝ ነበሩ ነቢ ሰለላሁ ዐለይሂ ወሰለም። ማየት የተሳነውን አካል ነቢያችን ሰለላሁ ዐለይሂ ወሰለም አብደላህ ብን ኡሚ መክቱምን እና አንተ የዚህ የቤተ መቅደስ ኃላፊና መሪ ነህ ብለው ሽመውታል። አዛን አድራጊያቸው እውር ነበር፣ ማየት የተሳነውን ሰው ነበር። ልክ እንዲሁ ጥቁርና ባሪያ የተናቀውን ሰው ቢላል ኢትዮጵያዊውን ሀበሻዊውን እና አንተ የዚህ የቤተ መቅደስ አንተም ኃላፊ ነህ ብለው ረሱል ሽመውታል። አያቸው አይደለም? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሙሩ ቢላለን ፈልዩአዝን ቢናሲ ፈኢነሁ አንዳ ሶውተን አሉ። ያን ሀበሻዊ ኢትዮጵያዊውን ቢላልን ለሰዎች በቤተ መቅደስ ላይ በመስጅድ ላይ አዛን ያወጣ ዘንድ እዘዙት፣ እርሱ ከሁላቸውም በላይ በላጭ ነው፣ ያማረ ነው፣ ድምፁ የተዋበ ነው ብለው በፊት ለፊታቸው እነዚያን አረቦች ሁሉ አደነቁት እርሱን። አያችሁ፣ ይሄ ነው አብዱላህ ብን ኡሚ መክቱም ማየት የተሳነው ሰው ነው። ግን እዚህ ጋር እንደ መጽሐፍ ቅዱስ ቢሆን ኖሮ እና አብዱላህ ብን መክቱም ቦታ አይኖራቸውም። እንዳውም እርኩሶች ተብለው ነበር። ኢስላም መጥቶ ግን ከፍ አደረጋቸው። በአይናቸው ምክንያት አትገለሉም እና አንተ የቤተ መቅደስ ኃላፊ ነህ አሉት ነቢ ሰለላሁ ዐለይሂ ወሰለም። ያንንም ጥቁር ሀበሻዊ የተናቀውን ባሪያ ተደርጎ የተጣለውን ነቢ ሰለላሁ ዐለይሂ ወሰለም ከፍ አደረጉት። አንተ ደግሞ የቤተ መቅደሱ ዋና አዛን አውጪ ነህ ብለው አደረጉት። هذا هو الإسلام። ይህ ነው ኢስላም። ሰዎችን በዘራቸው፣ በከለራቸው፣ በቀለማቸው አይለያቸው። አጭር ስለሆን ረጅም ስለሆን አይለየም። ይሄ ነው ታቻል። ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው መጨረሻ ላይ ከተናዘዟቸው ንዛዜዎች መካከል አንዱን ልንገራችሁና ልውጣ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አዩሃ ናስ እስመዑ ሚኒ አሉ። ሰዎች ሆይ ከእኔ ልነግራችሁ ነው ስሙ አሉ።
ألا إن ربكم واحد وإن أباكم واحد ألا لا فضل لعربي على عجمي ولا لأعجمي على عربي ولا لأحمر على أسود ولا لأسود على أحمر إلا بالتقوى أواج سوج هوي كأني سمو لنقرأت هنا بدأ بسمو سوج هوي بكالا الله بالقرآن لأن صلى الله عليه وسلم سوج هوي كانوا لا أمان